የመርከቡ ካፕቴን እያፌዘ ቅዱስ ቁርአኑን ወደ ባህሩ ሲወረውረው በዛ ቅጽበት ምን አይነት ተአምር ተፈጠረ? እብሪተኛው የመርከብ ካፕቴን በውቅያኖሱ ላይ የቀዘፈ የውቅያኖሱን ፈጣሪ የሆነውን ጌታ ግን ለመፈታተን ደፈረ። መስገድን ከለከለ። በመርከቡ ላይ ቁርአን እንዳይቀራም አደረገ። የመርከቢቱን ዕጣ ፈንታ ራሱ የተቆጣጠረው ይመስል። ነገር ግን ውቅያኖሱ የእርሱ አይደለም። ውቅያኖሱ የአላህ ነው። ድንገት በሰማዩ ላይ ጨለማ ተስፋፋ። ነፋሱና ሰማዩ በቁጣ የነደደ መሰለ። የአላህን ቁጣም አወረደው። መርከቡ ላይ ያለ ሰው ሁሉ ተአምራዊ የሆነ ትዕይንትን አዩ። ማንም ሰው የገባው አልነበረም። የሚያዩት ነገር የእውነት ይሁን ወይም አይናቸው በፍርሃት አማካኝነት የፈጠረው ቅዠት። ከዛም ድንገት እንደተጀመረው ሁሉም ነገር ጸጥ ረጭ አለ። ነገር ግን ይህንን ታሪክ ከመጀመራችን በፊት በአላህ ኃይል የምታምኑ ከሆናችሁ በኮሜንት ላይ በአላህ ኃይል አምናለሁ በማለት ጻፉልን። ቪዲዮውንም ላይክ፣ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን። በፓሲፊክ ውቅያኖስ ሰማያዊ የውሃ አካል ላይ ግዙፍ የመዝናኛ መርከብ የሆነችው ሳፍሮን ግሎሪ የምትባል እየቀዘፈች ነው። ይቺ መርከብ የቅንጦት የኃይልና ወሰን የሌለው ነፃነት ተምሳሌት የሆነች መርከብ ናት። ውስጧ የራሱ የሆነ ዓለም ነበራት። ከመርከቡ ወለል በላይ ሞቅ ያለ የውሃ ገንዳ፣ የዲዛይነር አልባሳቶችን የለበሱ ኢሊት ተሳፋሪዎች ከበላይዋ ላይ ይገማሸራሉ። ሙዚቃው ቀንና ማታ ያስተጋባል። አንዲትም የጎደለ ቅንጣት ከመርከቢቷ ላይ አልነበረም። ካዚኖ፣ ስፓ፣ የዳንስ አዳራሽ ሁሉ ሙሉ ነበረ። ነገር ግን ከዲዛይኑ ላይ አንድ ነገር ሆን ተብሎ የተወገደ ይመስላል። አላህን ለማምለክ የሚሆን የተዘጋጀ አንድም ቦታ አልነበረም። ለሰላት ወይም ለጸሎት ተብሎ የተዘጋጀ አንድም ቦታ በመርከቡ ውስጥ አልነበረም። ከዚህ እቅድ ጀርባ ያለው ሰው በመርከቢቱ ላይ ካሉት ሁሉ እጅግ ኃያሉና ተጽዕኖ ፈጣሪው ካፕቴን ፍሬድሪክ ኖላን ነበረ። ካፕቴን ኖላን በጣም ሲበዛ እብሪተኛ ሰው ነው። የሚያምነውም በሰው ልጆች ኃይል፣ በቴክኖሎጂና በሳይንስ ብቻ ነው። ሃይማኖቶችን የመካከለኛው ዘመን ዝባዝንኬዎችና የደካማ አእምሮች ምርኩዝ በማለት አይቀበላቸው። በተለይ ደግሞ ለኢስላም ከፍተኛ የሆነ ጥላቻ ነበረው። በጂኖችና በጀነት የሚያምን የትኛውም እምነት በዘመናዊው ዘመን ጊዜው ያለፈበት ነው ይላል። ኖላን ራሱን የባህር አምላክ አድርጎ የሚያስብ ሰው ነው። አንድ ቀን በመርከቡ ስብሰባ ላይ ኖላን ቆጣ ባለ የድምፅ ቅላጼ እንዲህ አለ። የሆነ ሰው በኔ መርከብ ላይ የመጸለያ ክፍል እፈልጋለሁኝ እያለ ነው አሉ። ማናጀሩ በድንጋጤ ራሱን በአዎንታ ነቀነቀ። አሁን ካፕቴን፣ ሪድዋን የሚባል ስም ያለው አንድ ኢንዶኔዥያዊ የጽዳት ሰራተኛ አንዲት ትንሽ ባዶ ቦታን ለመጠቀም ፍቃድ ጠይቋል። ኖላን በፌስ ሳቅ ፈነዳ። ስግደት ነው ያልከኝ? በዚህ መርከብ ላይ ለጥንታዊ አምልኮ መፈጸሚያ የሚሆን ቦታ የለም። በሞተር ክፍሉ ውስጥ ሄዶ እንዲጸልይ ንገረው፣ ቢያንስ ወለሉ ይጸዳል አለው። ሁሉም ከፍርሃት በመነጨ ሳቁ። ነገር ግን ኖላን ያላወቀው ነገር ሁሉም ነገርን መቆጣጠር እንደማይቻል ነው። የሰው ልጅ ልብና ጣፈንታ ከእርሱ አቅም በላይ መሆናቸው አልከባውም ኖሯል። ከቅንጡ የመርከብ ወለል ተሻግሮ ሪድዋን ወጣቱ የጽዳት ሰራተኛ የኮሪደሩን ወለል እያጸዳ ነበረ። ሸሚዙ በላብ ረጥቧል። ሆኖም ግን ፊቱ የተረጋጋ ነው። በኪሱም ትንሽ አረንጓዴ ቁርአን እናቱ በስጦታ የሰጠችውን ይዟል። ይህች ትንሽ ቁርአን በዚህ ፈጣሪ በሌለው አካባቢ ላይ እምነቱን አጽንቶ እንዲይዝ ረድተዋለች። ሪድዋን ትዕዛዝ አልታዘዘም ብሎ አያውቅም። ነገር ግን እምነቱንም ትቶ አያውቅም። የመርከቡ ጩኸት ሲርቅለት በሞተር ክፍሉ ጥግ ላይ ወይም ደግሞ ከማከማቻ ክፍሉ ካለ ጀርባ ለመስገድ ይደበቃል። ለመስገጃም የተቀደደ ልብሱን ያነጥፈውና እንዲህ ሲል ያንሾካሾካል። የአላህ እምነቴን ጠብቅልኝ፣ በዚህ ጨለማ ውስጥ እንኳ ብሆን። አንድ ቀን ሪድዋን የሎቢውን ወለል እያጸዳ ባለበት ጊዜ ካፕቴን ኖላን ከርቀት ተመለከተው። ሪድዋን በሚያገኘው አጭር እረፍት ቁርአኑን የመቅራት ልማድ አለው። ኖላን ይህንን ባየ ጊዜ ቀጥ ብሎ እርሱ ወዳለበት ቦታ ሄደ። በስራ ሰዓት ይህንን ቅዱስ መጽሐፍህን እንደምታነብ ሰምቻለሁ አለው ኖላን ድምፁ በአሽሙር ተሞልቶ። ሪድዋን ተረጋግቶ መለሰለት። ካፕቴን፣ በረፍት ሰዓቴ ብቻ ነው የማነበው፣ ሰላም ይሰጠኛል አለው። ሰላም? ካፕቴኑ ተናደደ። ሳይንስና ቴክኖሎጂ ነው ይችን መርከብ ያንሳፍፋት። ያንተ የ1000 ዓመት ዕድሜ ያለው መጽሐፍ አይደለም። የዚህ አይነት እምነት ዓለምን ወደ ኋላ ያስቀራታል አለው። ሪድዋን ጭንቅላቱን ነፋ። ነገር ግን ድምፁ ጠባቅ ነበረ። ካፕቴን፣ እባክህን ስለማይገባህ ነገር አታውራ። ይህ መጽሐፍ ተራ መጽሐፍ አይደለም፣ ብርሃን ነው። የኖላን ኩራት ተነካ። ቁርአኑን ልክ ከሪድዋን እጅ ላይ መነጨቀውና መሬቱ ላይ አጋጅቶ ጣለው።
መጽሐፍህን ተመልከት። ሊወድቅ ይችላል፣ ሊጎዳም ይችላል። የእምነትህን ያህል ደካማ ነው። ሪድዋን በድንጋጤ ደርቆ ቀረ። ልቡ ቀጥ ያለች መስሎ ተሰማው። ቀስ ብሎ በማጎንበስም ቁርአኑን ከወደቀበት አነሳው። ወደ ደረቱ ማስጠግቶ አቀፈው። ከዛም በሚንቀጠቀጥ ግን በማያቅማማ ድምፅ እንዲህ አለው፣ ጌታዬ፣ እኔን ልትሰድበኝም ልትመታኝም ትችላለህ። ይባስ ብለህም ከስራዬ ልታባረረኝ ትችላለህ። ነገር ግን ቁርአኔን አታርክስብኝ። ሁሉንም ነገር ለማጣት ፈቃደኛ ነኝ ከዚህ በስተቀር አለው። ኖላን የዚህ አይነቱን እምቢተኝነት አልጠበቀም ነበረ። ይህ ተራ የጽዳት ሰራተኛ ከእርሱ በላይ ጠንካራ መሆኑን ተገነዘበ። ህፍረት እየተሰማው ፊቱን አዞረና ሄደ። ከዛ ቀን በኋላ በሪድዋን ላይ የሚደርሰው ጫና ጨመረ። ሌሎች የመርከቡ የቡድን ሰራተኞች ከእርሱ መራቅ ጀመሩ። ነገር ግን ሪድዋን ተስፋ አልቆረጠም። አሁን ቁርአኑን በሸሚዙ ኪስ ውስጥ ደብቋል። ፍጹም ብቻውንም ሲሆን ብቻ ማንበብ ጀመረ። አንድ ቀን ማታ ረፋዱ ላይ ኖላን ሪድዋንን ሲሰግድና ቁርአን ሲቀራ የሚያሳየውን ሲሲቲቪ ቪዲዮ ተመለከተ። ከድንገተኛ ክፍሉ ደረጃ ስር ሆኖ በቁጣ እየተንቀጠቀጠ ሪድዋንን ወደ ቢሮ እንዲመጣ ጠራው። አሁንም ይህንን እያደረክ ነው? ካስጠነቀቅኩ በኋላም ሲል አጓራበት። ሪድዋን ተረጋግቶ መለሰለት። እምነቴ በቦታዎችና በሁኔታዎች የተገደበ አይደለም ካፕቴን። ዛቻና ማስፈራሪያም እምነቴን ሊያስቆመው አይችልም። ኖላን ራሱን ከዚህ በላይ መቆጣጠር አልቻለም። ሪድዋንን በብርቱ በጥፊ ፊቱ ላይ መታው። ዝጋ! ልትሰብከኝ አትሞክር! ባህር ውስጥ ሳልወረውርህ በፊት ከመርከቤ ላይ ውረድ አለው። የዛን ዕለት ማታ ሪድዋን ከወለሉ ጀርባ ካለው ስፍራ ብቻውን ተቀመጠ። እንባው በፊቱ ላይ ፈሰሰ። ከኪሱ ትንሿን ቁርአኑን አወጣ። የእናቱ ትውስታ ተመላለሰበት። ሱራ ያሲንን መቅራት ጀመረ። ድምፁ እየተንቀጠቀጠ ነው። ነገር ግን እያንዳንዱን ቃሉን ግልጽ አድርጎ ያወጣው ነበረ። የዛን ዕለት ማታ ከኋላው አንድ ጥላት አየ። ካፕቴን ፍሬድሪክ ኖላን ነበረ። ሪድዋንን በድጋሚ ቁርአን ሲቀራ ያዘው። አይኑ በቁጣ እሳት መሰለ። አንተ ሲል ኖላን አጓራ። ስንቴ ነው ላስጠነቅቅህ የሚገባኝ? ሪድዋን ተነስቶ ቆመ። ቁርአኑን ወደ ደረቱ አጥብቆ ያዘ። ኖላን ቁርአኑን ከእጁ ነጠቀው። ይህ መጽሐፍ የሚያድንህ መስሎህ ነው? መርከቡንስ የሚያድን ይመስልሃል? እስቲ አሁን አንተን እንዴት እንደሚጠብቅህ እኔ። ሪድዋን አይኖቹ በእንባ ተሞልቶ ለምነው፣ ካፕቴን እባክህን አትወርውረው። ግን ኖላን አልሰማውም። በሙሉ እብሪቱና ጥላቻው ተሞልቶ ቅዱሱን ቁርአን በሚንቀለቀለው የባህር ጨለማ ውስጥ ወረወረው። ተመልከት ሲል ኖላን በድል አድራጊነት ጮኸ። የአንተ ቅዱስ ቁርአን መብረር አይችልም። ሰምጦ ልክ እንደ እምነትህ ይበሰብሳል። ሪድዋን ቀዘቀዘ። ነፍሱ ከመጽሐፉ ጋር በጥልቁ ባህር ውስጥ ገብቶ የሰመጠ መሰለው። ተንበረከከ። እንባ ፊቱን ሞላው። ወደ ሰማዩ ቀና ብሎ ተመለከተና አንሾካሾከ። ያአላህ ይቅር በለው የሚሰራውን አያውቅምና። ከዚህ ዱዓው በኋላ አንዲት ቅጽበት እንኳ አላለፈችም። ድንገት ጆሮ የሚያደነቁር ነጎድጓድ ሰማዩን አንቀጠቀጠው። ተረጋግቶ የነበረው ነፋስ ወደ ኃይለኛነት ተቀየረ። ከምዕራብም ጥቁር ዳመና ልክ እንደ ሞት መጋረጃ አካባቢውን እየሸፈነው መጣ። ካፕቴን ኖላን ፍንክች አለ። ነፋሱ በኃይል ነፍሶ ኮፍያውን አብርሮ ባህር ውስጥ ጨመረው። ወደ መቆጣጠሪያ ክፍሉ እየሮጠ ሄደ። ኮሪደሩ ላይ ኦፊሰሮቹ በድንጋጤ መጯጯህ ጀመሩ። የሬዲዮ መገናኛው ተቋረጠ። የራዳር ስክሪኑ ጥቁር ሆነ። የኮምፓስ መርፌው በኃይለኛው ተሽከረከረ። ኃይለኛ አውሎ ነፋስ መርከቡን መታው። ይህ ተራ የተለመደ አውሎ ነፋስ ማዕበል አልነበረም። በደቂቃ ውስጥ ሙሉ መርከቡ በኃይለኛው ተንቀጥቅጦ የተኙ መንገደኞችን ቀሰቀሳቸው። መጮህ ጀመሩ። የተሰባበሩ መስኮቶች፣ ጩኸት፣ ለቅሶ፣ ጀሃነም የመሰለ ትርምስ በመርከቢቱ ላይ ፈጠረ። ኃያሏ ሳፍሮን ግሎሪ የዘመናዊ ምህንድስና ኩራት የሆነችው የሽርሽር መርከብ አሁን ከመጣባት ማዕበል ጋር ልክ እንደ ሕፃናት መጫወቻ መርከብ ከዛ ከዚህ ተወረወረች። በመቆጣጠሪያ ክፍል ውስጥ ካፕቴን ኖላን እየተንቀጠቀጠ መሪውን ጨምቆ ይዟል። ይህማ ሊሆን አይችልም ሲል ጮኸ። ይህች መርከብ የትኛውንም ማዕበልና ሞገድን መቋቋም እንድትችል ተደርጋ የተገነባች ናት። ነገር ግን ገሃዱ እርሱ ከሚለው የተለየ ነበረ። የእነሱ ቴክኖሎጂ ከአላህ ቁጣ አንጻር አቅም አልነበረውም። ከኋላ ከመርከቡ ወለል ላይ በኃይለኛው ማዕበልና ሞገድ አውሎ ነፋስ መሃል ሪድዋን ስጁድ ላይ ነበረ። ነፋስና ዘናብ ሰውነቱን እየመታው ወይ አልሸሸ ወይም ቅሬታ አላቀረበም ነበረ። እምባ በሞላቸው አይኖቹ ዱዓ አደረገ። እጁን ወደ ሰማዩ አንስቶ በአላህ ቢሆን እንጂ ኃይል የለም፣ አላህ ሆይ ይቅር በለን፣
ከቁጣህም አድነን አለ። አለቀሰ። ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ በምድር ላይ ምትኮች የሚያደርጋችሁ ይበልጣልን ወይስ የሚያጋሩት የሚለውን የቁርአን አንቀጽ ቀራ። አንዳንድ የመርከቡ ሰራተኞች ሪድዋንን በሰላም ሲጸልይ ተመለከቱት። በማዕበሉ መሃል ሆኖ ተገረሙ። አንደኛውም ለሌላኛው እንዲህ ሲል አንሾካሾከ፣ ተመልከት፣ አይፈራም። ቀስ በቀስ አንዳንድ መንገደኞችና የመርከቡ ሰራተኞች በዙሪያው ተሰበሰቡ። ሙስሊሞች አልነበሩም። እንዴት መጸለይ እንዳለባቸው አያውቁም። ግን ካጠገቡ ተንበርክከው እጃቸውን አነሱ። ከእርሱ ዱዓ ጋር ልባቸውን አገናኙ። ካፕቴን ኖላን ከሩቅ ሆኖ ክስተቱን ተመለከተ። ሰውነቱ ተዳከመ። ኩራቱ ሁሉ፣ ቴክኖሎጂው ሁሉ ሲከሽፍ ተመለከተ። ነገር ግን ይህ ተራ የጽዳት ሰራተኛ ተረጋግቷል። የኖላን ልብን አመመው። በሐዘን ምን ያህል እንደተሳሳተ ገባው። በእርጥበታማው ወለል ላይ ወደ ተሰበሰቡት ሰዎች ጋር እየተንገዳገደ ሄደ። ሪድዋን አሁንም ስጁድ ላይ ነው። ካፕቴን ኖላን ቆመ። ጉልበቱን ከዳው። በዛው በረጠበው ወለል ላይ በሁሉም ሰው ፊት ከሪድዋን ፊት ተንበረከከ። ሁሉም ሰው በድንጋጤ አፈጠጡ። በአንድ ወቅት ራሱን አምላክ አድርጎ ያስብ የነበረው ካፕቴን አሁን በአንድ ተራ የጽዳት ሰራተኛ ፊት ተንበርክኳል። ኖላን ተነፋረቀ። ከእንግዲህ መርከቡን መቆጣጠር አልችልም፣ ሁሉም ሲስተሙ አልሰራም ብሏል፣ አብቅቷል ነገሩ። ጌታህን ሰደብኩት አለ ጭንቅላቱን ደፍቶ ጎላ ባለ ድምፅ ተንሰቅስቆ እያለቀሰ። ይቅርታ መጠየቅ እፈልጋለሁ፣ መንገዱን አሳየኝ። ሪድዋን ከስጁዱ ላይ በመነሳት እጁን በካፕቴኑ ትከሻ ላይ አኖረ። አላህ ይቅር ባይ ነው ካፕቴን። መለኮታዊነትን ያወጀው ፊርዓውን እንኳ እስከ መጨረሻው ቅጽበት ድረስ እድል ተሰጥቶት ነበረ። አንተም አሁን ጊዜ አለ። ኖላን እየተንቀጠቀጠ እንዲህ አለ፣ ይቅርታ እንዴት እንደሚጠየቅ አስተምረኝ። ሪድዋን አይኑን ጨፈነ። በነጎድጓዳማው ማዕበል መሃል ለካፕቴን ኖላን የእዝነት በሮችን ሁሉ በር የሚከፍተውን ቃል አስተማረው። ኖላንም እርሱን ተከትሎ ቅዱሱን የእምነት አዋጅ ተናገረ። ልክ ንስሐውን እንደገባ እንባው ከካፕቴኑ አይን ውስጥ ፈሰሰ። በመቆጣጠሪያ ክፍሉ ውስጥ አንድ ተአምር ተፈጠረ። ሞቶ የነበረው የራዳር ስክሪኑ ድንገት አበራ። ያለ ቁጥጥር ሲሽከረከር የነበረው የኮምፓስ አቅጣጫ ጠቋሚ ወደ ሰሜን ጠቆመ። ከሞተር ክፍሉ ከኢንተርኮሙ አማካኝነት አንድ ድምፅ እንዲህ ሲል ጮኸ፣ ካፕቴን፣ ደጋፊ ጄኔሬተሩ ወደ ሥራ ተመልሷል። መርከቡ በቁጥጥራችን ውስጥ ገብቷል። ሁሉም ጸጥ አለ። ማዕበሉን መቀዝቀዝ ጀመረ። ሪድዋን በካፕቴኑ ላይ ፈገግ አለ። ቴክኖሎጂ አይደለም ካፕቴን። ልብ በመጨረሻ በስጁድ ስላጎነበሰች መርከቧ እንድትመለስ ሆኗል። የዛን ዕለት በመርከቡ ወለል ላይ አዲስ ጎህ ቀደደ። አዲስ ትዕይንትም በሳፍሮን ግሎሪ ላይ ታየ። ሪድዋን የፈጅር አዛን አለ። ካፕቴን ኖላን አሁንም የተቀደደ ዩኒፎርሙን እንደለበሰ ነው። ካጠገቡ ቆሞ የጀማዓ ሰላት ሰገደ። በርካታ ተሳፋሪዎችና የመርከቡ ሰራተኞች ተቀላቀሏቸው። በአንድ ወቅት እብሪትንና ፈጣሪ የለሽነትን ታንጸባርቅ የነበረችው መርከብ አሁን በአላህ እዝነት በአዲስ የብርሃን ተስፋ ተሞልታለች። ካፕቴን ኖላን አንድ ነገር ተማረ። እውነተኛ ኃይል ያለው በቴክኖሎጂ ውስጥ ሳይሆን እውነተኛ ኃይል ያረፈው በፈጣሪ ፊት በመተናነስና በቅን እምነት ውስጥ መሆኑ ገባው። ሙሉን የተመለከታችሁት ጨርሰናል ብላችሁ በኮሜንት ሳጥን ላይ ጻፉልን።